ገንዘብ የሌለው ወንድ ባናቱ ይተከል እያሉ ነው። አሁን ደግሞ ከ3 ዓመት በኋላ ምን አይነት ህግ ሊያመጡ እንደሚችሉ አይታወቅም። ሴቶቻችን የፈለገ ነገር ይሁን ለምን ህግ ሳያመጡ አይቀርም። እኔ አግብቼ ከምፋታ ባላገባ ይሻል እኮ። አሁን ተመራመርና አንዷን አግባ። ሞን በማርያም እያረጅን የኔ አባት በእግዚአብሔር ልለምንን ላርጃ። ታዲያ ትዳር እኮ አላማ 2018 ያንተ ነው። እኔ ልንገርህ አግባ። እኔ ወንድምሽ ነኝ። ማ ጤነኛ አይደለም እንዲ ሰው እንዳንተ አይነት የስራ ሰው ስራው ላይ ፎከስ የሚያደርገው ወንድ የሆነ ሰውዬ ኮሜንት ተደጋግማለ። ስማርት የምትባል ምንም ስማርት አይደለም። ደንቆሮን 18,000 ፎሎወር እንዴት እንደደረስክ ራሱን እንጂ ሲያስጠላ። እሺ እንዳንተ አይነት ፎከስ ስራው ላይ ፎከስ የሚያደርግ ወንድ ጠንካራ ወንድ አንተን አይደለም ግን ምሳሌ እንዳንተ አይነት የስራ ሰው በቃ ገስት ላይ አስገባልሽ ነበረ እዚህ ጋር። ኦኬ ስልክ አብዴት አልሆነም። የድንጋይ ራስ የሆነ ስልክ አብዴት ብታደረገ አልነበር ማድረግ አልችልም። ፓስወርዴን አላውቅም። እኔና እሷ አንሆነ እኔና እሷ እኔ እንደ እህቴ ናት። እኔን አይደለም የፈለገችው እኔ የሚመስል ሰው ነው አይደል? አንተንማ እኔ አሁን ላግባሽ ብላት እኔ ዛሬ ላግባሽ ብላት ነገ ትጠላኛለች። ስለዚህ ነው ትዳር ውስጥ ከገባው መውጣት አልፈልግም። ባይዘው ማወቅ ያለባቸው የኢትዮጵያ ሕዝብ እንዲያቅልኝ የምፈልገው ትዳር ውስጥ ከገባው መውጣት አልፈልግም። ካናዳ ጓደኛ አለኝ። ናይ ኢትዮጵያ ውስጥ ነው የምፈልገው። ገንዘብ አለኝ ይላል አንዱ። ገንዘብ ካላት አገባታለሁ። ገንዘብ ካላት አገባታለሁ። እንዴ ፍቅሬም ብሎ እንጂ እኔ እኮ ላይክ የስራ ሰው አልኩ እንጂ ገንዘቡን ብያል ከው ባናት ተተከል በለው እንዴ ታይፕ ያደለም ስትበሳጭ እንዲበሰልቢው ፊትሽ ላይ ያቀልመልሻል። እሱም እስር ቤት አንቺም ሆስፒታል። ስለዚህ ጸባይሽን እንደ ሴት አድርጊ። በቃ ሴት ልጅ ስትናገር ደስ አይልም። አሁን አንቺ ገባ ሁሉንም ነገር አስተካክላለሁ። ለእግዚአብሔር ቃል ገብችለታል። እሺ በሳምንት ስንቴ ነው ሴክስ የምታደርጉት? አንዴማ እሱ አሁን ራሱ አይመቻችም። እንደ ውጭ ለምን ያገባሻል? አንዴ እና ሳምንቱ ሙሉ እናደርግ መቼስ 2 ወይ 1 ነው ልናደርግ። ምንድን ታዲያ የምትጋቡት ለምንድን ነው ታዲያ? ማታረጉ ከሆነ ለሴክስ ብቻ እኮ አይደለም የምንጋቡ አይደል? ያው ለሴክስ ነው እንጂ ልትጋቡት እንዴ? በኢየሱስ እንዴት? በቃ ሰው ሳይታዘብሽ፣ ቤተሰቦችሽ ሳይቆጡሽ፣ አከራይ ሳይታዘብሽ የምታገቢው እኮ በነፃነት ለማድረግ እኮ ለሴክስ ብቻ አይደለም። ላይክ ሴክስ ብቻ ደስታን አይገዛም። ግን እኔ አሁን አንቺ ካገባሁሽ በየቀኑ ልፈልግ እችላለሁ። አይ ባሌን ማስቀየም አልፈልግም። ግን ሁልጊዜ ባይሆን ዴይሊ ባይሆን ደስ ይለኛል። ላይክ አንዴ ትዳር ውስጥ ገብቻለሁ። ባሌ የማይፈልገውን ነገር ላደርግ አልችልም። እኔ ሚስቴክ ሆንሽ አንቺ አሁን ስራ ትሰሪ ምን እኛ ሰርቼ ማመጠብር ነው። ልክ ግን ስገባ ተስተካክለሽ እንድጠቅብ ነበር። ሞን ግን የምር ማርያምን እስኪ የሆነ ጥያቄ ልጠይቅ። ትዳር ማግባት ይላማለክ? ኔ ቦት ለምን የለኝም? በጣም አለ። ጥሩ ሰው ጥሩ ሴት እስካገኘ በጣም አለ። መች ብታገባ ደስ ይላል? ከስንት ዓመት በኋላ? ትክክለኛ ሴት ከሆነች የዛሬ 3 ዓመት ልክ ከ3 ዓመት በኋላ። አዎ 32 ምናምን። አረጅህ እኮ ሞን፣ ያረጅህ እኮ። ላርጃ ትክክለኛ ያልሆነችን ሴት አግብቼ በ1 ዓመቱ ከምቃጠል ከሴት ጋር ጊዜ ወስጄ 3 ዓመት 2 ዓመት ከ3 ዓመት በኋላ እኮ ሴቱ ሌላ ሌብል ላይ ሊገባ ነው። አሁን ገንዘብ የሌለው ወንድ ባናቱ ይተከል እያሉ ነው። አሁን ደግሞ ከ3 ዓመት በኋላ ምን አይነት ህግ ሊያመጡ እንደሚችሉ አይታወቅም። ሴቶቻችን የፈለገ ነገር ይሁን ለምን ህግ ሳያመጡ አይቀርም። እኔ አግብቼ ከምፋታ ባላገባ ይሻል እኮ። አሁን ተመራመርና አንዷን አግባ። ሞን በማርያም እያረጅን የኔ አባት በእግዚአብሔር ልለምንን ላርጃ። ታዲያ ትዳር እኮ አላማ 2018 ያንተ ነው። እኔ ልንገርህ አግባ በኢየሱስ ስም። የትዮ ጤነኛ አይደለሽ እንዴ? ትዳር ማለት ምን ማለት ነው? የምታውቂውን የምትግባቢውን ሰው ማግባት እኮ ነው። አዎ እኮ ፈልግ። 2018 ያንተ ጊዜ ነው። አግባ በእናትህ። ጤነኛ ነሽ?
እንዴ እንዳታረጅ መውለድ አለብህ። የኔ አባት ላይፍ መኖር አለብህ። መውለድም እኮ ጤነኛ ትዳር ሲኖርሽ እኮ ነው። ዝም ብሎ ስለፈለክ እኮ አይደለም እኮ። ሴክስ ምናምን ማድረግ አያምርም ነው ነገሩ። አሁንስ ማን ከለከለኝ ለማለት ነው? ኧረ በስመ አብ። ትዳር ሳታደርግ ፍቅር ሳይኖርክ ወጥተህ ታደርጋለህ? ፍቅር ይኑረኝ አይኑረኝ ታውቂያለሽ እንዴ? የለኝም ስላልክ ነው አባቴ። ፍቅረኛ የለኝም አሁን ከረንት። ግን ፍቅር መያዝ ሲያምረኝ ሂጂ ፍቅር እንጂ ዝም ብሎ ሄዶ ዝም ብሎ ተነስቶ አንዷን አንስቼ ላግባ፣ አሁን አንቺን አንስቼ ላግባሽ። ተመራምረህ ላይ ትሆነኛለች አትሆን። አንዷን ሴት አጥናና በደንብ በቃ መራመር 3 ዓመት ይፈጅብኛል አንድን ሴት። እሱም አይበቃም ሴትን ለማወቅ በተለይ 2 ወር በቂ ነው። እንዴ አንድን ሰው ለማወቅ እኮ 30 ደቂቃ አብረው ብታሳልፍ ትንሽ ታውቀዋለህ። ትንሽ ታውቀዋለህ። አናውቀውም። በትንሹ ሴት ልጅ አብረህ 3 ዓመት እስከ 5 ዓመት መሆን አለብህ ከትዳር በፊት። አሁን አንቺን 1 ዓመት አቅሻለሁ ስተኝ ታንኮራፊ አላውቅም። እኔ ሚስቴ ካንኮራፋች በ1 ቀን ነው ማስወጣት ከቤት። የምትፈሳ ሴት እና የምታንኮራፋ ሴት አታስፈልግም። ብብቷ የሚሸት አዎ፣ ሙሟ የሚሸት። እንዴ ሴት ልጅ የተባለች ንጹህ መሆን አለባት። ወንድ ልጅ የተባለ ንጹህ መሆን አለበት። ህይወት እኔ ንጹህ ነኝ። ንጹህ አይደለሁም እኔ እኮ ንጹህ ነህ። አንተ ደግሞ ላይክ አብሬ አልተኛውም። እንግዲህ ሌላውን አላየንም። አብረሽኝማ እድሉንም አልሰጥሽም እንድታይ። ኧረ እኔ እድሉን አልሰጥም። ቆንጆ እንዲህ ሴት እኮ ነኝ። እድሉን ሰጥ ዛሬ አብረን እንድንተኛ ደስ ይላል። እኔ ከአንቺ ጋር መተኛት አልፈልግም። ሴት ታውቂያለሽ፣ መተኛ ብፈልግ እንደመተኛ ግን መተኛት አልፈልግም። አይ መተኛት ስለፈለግ ካተኛም እንዴት ነው ራበኝ። መተኛት አይ አንቺ እንደምትወጂኝ ሁሉም ሲያውቃል። እኔም አውቃለሁ። እኔ እሺ ብል መሆኑ አይቀርም ግን አልፈልግም ነው። ኢየሱስ ጌታ ነው። የሬስቶራንቱ ሰብና ተጨማሪ 0953 መጨረሻውን የኔ ቆንጆ። እኔ ስለማወራ ብቻ ከአንተ ጋር ተኛለሁ ማለት አይደለም። ላፈቅር ልወድ እችላለሁ። ስሜት ለአንተ ሊኖረኝ ይችላል። ግን አብሮ መተኛት ዝም ብሎ ለተኛት መተኛት ለምንድን ነው የምታወሩ እንዴ? እድሉን ብታገኝ ትተኛለሽ ትለኛለህ እንዴ? አንተ እድሉን ብታገኝ አትተኛም? ራስህን እንዴት ነው የምትቆጥረው? ወንድ እኮ ነህ። ቢያንስ ወንድ ይሻላል። እድሉን አላገኘሁም። ከአንቺ ጋር አልተኛም። እድሉን አግኝተህ ታውቃለህ? ሰጥቼ አውቃለሁ። አታውቂም፣ ግን ማግኘት ከፈለኩኝ ያገኛለሁ። ወንድ ነኝ እኮ። እኔ ሞክር እንሞካለን። ሞክራለሁ። ሞክርና እድሉን እንዴት እንደማታገኝ ለምን ሞክራለሁ? 15 79 43 መጨረሻ ነው። በጣም አሁን የምነግርሽ ነገር ብር ከየት አመጣሽ? አንተ ጎዳና መሰለህ እንደ ሌክጀሪ ሆቴል እኮ ነው ይዤ እየኖርኩ ያለሁት። ያማል ሌክጀሪ የምትለውን ቃል ማን ያስተማርሽ? ኧረ ተንቀሳቀስ። ማይ ጋድ እኔ ጽዮን ከአንቺ ጋር መጀመሪያ ኮሜንት አጥፊ። እግዚአብሔር ምስክሬ ነው። 5000 ብር ሰጥሻለሁ። ሌክዠሪ የሚለውን ነገር በትክክል ስፔሊንጉን ከነገርሽ ግን ኮሜንት አጥፊ። መጀመሪያ ሌክዠሪ ስፔሊንጉ እንዴት እንደሚጻፍ ነገር ወረቀቱን በቃልሽ ተናገሪ። ወረቀቱን አትፈልጊ። ታይ በቃ ትቼዋለሁ። ወረቀት ይዛ ልመጣ ነው። የሆቴሉን ስም እግርሽ ደግሞ ምንድን ነው የሚያክለው? እስከ 20 ዓመት በባዶ እግርሽ ነው እንዴ? እግሬ ትልቅ ነው። ሞንዬ አፈቅራለሁ ታውቃለህ። የሆነ አባባል አለ። እሱ አባባል አንቺ ላይ በቅርቡ እንደማየው እርግጠኛ ነው።
ኧረ በማርያም መጥፎ ነገር አታሟርትብኝ። አንተ እህት አይደለም እንዲያብረን ባንድ እኔ አባባሉ ልበልልሽ። እሺ የሻፈደች እርግብ አሞራ ይበዳታል። እና አሞራ ይበዳሻል እያልከኝ ነው? ምን ችግር አለው? አሞራ አሞራ የምታስበደኝ ሀሳብ አለ አላልኩም። ቅን አልገባሽም አማርኛ አንቺ። እሺ 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 እኮ ላይክ ቅኔ አታድርገው የኔ አባት። እኔ ቅኔ አይገበኝም ቶሎ እና አሪች ልጅ አረ እኔ እኮ ታሳዝኛለሽ። እግዚአብሔር በጣም ስለምታሳዝኝ ነው ማውራሽ። ኧረ በእናትህ አብረን ወርደን እንዘዝ። እኔ ምግብ በጣም ርቦኛል ነው። እዚህ ጋር ደግሞ ደውይ አትውረጅ። አይሰራም። እሷ ትዘዝልሻ ነቢያት ጉድ አትከፋፍቹ። ላይቭ ላይ ነሽ ይዘጋብሻል። በስመ አብ እግዚአብሔርን ቁርጥ ባይስን እንደዚህ ስትሆኝ የምር እንደሱ ገንዘብ ያለው ሃይማኖት ሊፍት አለው እኮ የኔ ፍቅር ሊትሰማ መሆን ግን ያለ ፊልተር ነው። ለዛ ነው ያለ ፊልተር ነው ያለሁት። እግዚአብሔር በትክክለኛ መልካችን ሊፍታችን ውስጥ ገባን። ግራውንድ እንወርዳለን። ምግብ አዛን እንመጣለን። አቤት ሰውነቴ ግዴው አይሆን ሊታቋሱ በጣም ያሳዘልት ነው። ምን ነው የት ነኝ? እንደኔ እኮ